ሰላም ሰላም፣ እንዴት ናችሁ? ሰላም ተስፋዬ ነኝ። አብዛኛው ሰው አንቺን መጠየቅ የሚፈልገውን ጥያቄ በዛሬው ቃል በቃል ሪያክሽኔ የምጠይቅሽ ይሆናል ማለት ነው። እንግዲህ ስለ ትክክለኛ የትውልድ ቦታሽ፣ ሰላም የታደገች የተወለደች፣ እንዲሁም ደግሞ ሰርጀሪ ተሰርታለች ወይ የሚሉ አንዳንድ ጥያቄዎች አሉ። በእነርሱ ላይ እንግዲህ ማብራሪያ ትሰጭኛለሽ ማለት ነው። ሊያዝናኑና ሊያስተምሩ የሚችሉ ጥያቄዎችን ጠይቅሻለሁ። አንቺም ለተመልካች መልስ እንድትሰጪ እንግዲህ እጋብዝሻለሁ ማለት ነው። አድናቂዎቼ እንድመልስላቸው የሚፈልጓቸው ነገሮች። ወደ መጀመሪያው ጥያቄ ሳልፍ እንግዲህ ሰላም የት ተወለደች የት አደገች የሚለውን ነው። የተወለድኩት ሀረር ከተማ ነው። ያደግኩት ደግሞ ብዙ ቦታ ነው ያደግኩት፣ ግን ከሌሎቹ ካደግኩባቸው ቦታዎች ብዙ ዓመት የኖርኩት ለ9 ዓመት ለ10 ዓመት የኖርኩት ሁመራ ነው። ስለዚህ ያደግኩት ሁመራ ነው ማለት ነው። በዚህ አጋጣሚ ሁመራ በጣም የምወደው በጣም ብዙ ማከብራቸው ጥሩ ጓደኞቼ፣ ቤተሰቦች ያሉበት ሀገር ነው። ሰዎቹ በጣም ደስ ይላሉ። በዚህ አጋጣሚ ሳልነገር ማለፍ የማልፈልገው ነገር ስለሆነ ነው። ሰዎቹ በጣም ደስ የሚሉ ሰዎች ናቸው። እንዲሁ ስለ ሁመራ ካነሳሽ አይቀር ሁመራ ከሌሎች የሀገራችን ክፍሎች ለየት የሚልበት በምንድን ነው? ሁመራ በጣም ለየት የሚያደርገው ነገር ልንገራቸው። እኔ በነበርኩበት ሰዓት ማለት ነው ብዙ ሰው በጣም ሙቀት ስለሆነ በረንዳ ላይ ነው የምንተኛው። ያው ቤት አለ፣ ግን ሙቀት ስለሆነ ቤታችን አጠገብ እንትን ይሰራና በረንዳው ጋር ነው ምንተኛው ማለት ነው። እና እንደዚህ አንድ ቤት አለ፣ ሌላ ቤት አለ፣ እንደዚህ በተከታታይ ሁሉም ሰው እዛ በየበረንዳው ነው የሚተኛው ማለት ነው። እና በነገራችን ላይ በጣም ሞዶ ፓርት ነው እሱ። ሰማይ እያየን ምናምን ነው ምንተኛው። በጣም ሞዶ ፓርት ነው። እና ማለት ሌባ የለም ወይ በአካባቢው? ማለት ከውጭ እንደዚህ ስታድረው ምናምን ሌባ የለም ወይ አካባቢው ጋር? በሩንም ቤቱንም ምኑንም ክፍት ስተው ሌባ አይኖርም ወይ? ሌባ አይሰርቅም ወይ? አይዘርፍም ወይ? ማንም ሰው ቤት ውስጥ ገብቶ አይሰርቅም። ሁሉም ሰው አንድ ላይ ነው የሚበላው ጎረቤት። እና ሌባ የሚባል ነገር የለም። እኔ በነበርኩበት በማውቀው ሰዓት ማለት ነው ሌባ የሚባል ነገር የለም። ቤት ክፍት ነው የሚያድረው። እንግዲህ ወደ ሌላው ጥያቄ ሳመራ እንግዲህ ሰላም ተስፋዬ አብዛኛውን ጊዜ በቲክቶክ ፔጇ የእንግሊዝኛ አስተማሪዎችን ነው ፎሎ የምታደርግ። ይህ ምክንያት ምንድን ነው? ከምን ጋር በተያያዘ ነው? ወይስ የእንግሊዝኛ ተወጃለሽ ማለት ነው? ኮሚኒኬሽን ስኪልን ለማዳበር ነው ወይ እንዴት ነው የእንግሊዝኛ አስተማሪዎችን ብቻ ፎሎ የምታደርጊ ቲክቶክ ላይ? ምንም እንትን የለውም። በቃ ያው የታወቀ ነው። እንግሊዝኛ ለማሻሻል እንዲጠቅመኝ ለመማር ነው። ምንም የተለየ ነገር የለውም። ኦኬ፣ ወደ ሌላኛው ጥያቄ ሳልፍ ሰላም በኦፕሬሽን ነው የወለደችው ወይስ ያለ ኦፕሬሽን ነው? በጣም ለረጅም ጊዜ አምጫለሁ። ከዛ በኋላ ግን መሀል ላይ ልጁ ስታክ ስላደረገ ሰርጀሪ መደረግ ነበረብኝ። ከዛ በኋላ ግን ያው ሰርጀሪ ተደረግኩኝ። ስለዚህ በሰርጀሪ በሴክሽን ነው የወለድኩት ማለት ነው። ሌላው ጥያቄ እንግዲህ አርቲስቶች እንደሚታወቀው በአብዛኛውን ጊዜ ሂውማን ሄር ነው የሚጠቀሙ። ሂውማን ሄር የሚጠቀሙበት ምክንያት ለምንድን ነው? በራሳቸው ፀጉር ስለማይተማመኑ ነው? ምንድን ነው አብዛኛውን ጊዜ ሂውማን ሄር የምታደርጉት እናንተ አርቲስቶች ማለት ነው? ምንድን ነው ምክንያታችሁ? ምክንያቱ እኔ በበኩሌ የራሴን ስናገር ብዙ ጊዜ ቀረጻ ላይ ፀጉራችን በተደጋጋሚ እንሰራዋለን፣ ቀለም እንቀባዋለን። በሆነች ደቂቃ ወይ በሆነች ሰዓት ውስጥ የተለያየ አይነት የፀጉር ስታይል ልናረገው እንችላለን፣ ልንቀያየር እንችላለን በቀረጻ ሰዓት። እና በፀጉራችን ከሆነ ይህን እንግዲህ ሴቶች ትረዱታላችሁ ብዬ አስባለሁ። በቀረጻ ሰዓት ከሆነ ይህን እንዳልኩ ሴቶች ትረዱታላችሁ ብዬ ተስፋ አድርጋለሁኝ። ምክንያቱም የተለያየ በሆነ ሰዓት ውስጥ የተለያየ አይነት የፀጉር ስታይል በአንድ መሰራት ለፀጉራችን በጣም ትልቅ ጉዳት ያደርሳል። ስለዚህ ሂውማን ሄር ካደረግን ቶሎ የፈለገው መሆን ይችላል። ሂውማን ሄር የሰው ፀጉር ስለሆነ ቢቆራረጥም ባይቆራረጥም ምንም ችግር ስለሌለው
ለዛ ነው ሂውማን ሄር እኔ በበኩሌ የምጠቀመው ማለት ነው። አሁን ያደረግሽው ሂውማን ሄር ነው ወይስ የራስሽ ፀጉር ነው? እሺ ለማንኛውም በዚህ አጋጣሚ ሂውማን ሄር አላረኩም። በዛት የራሴ ፀጉር ነው፣ የራሴ ፀጉር ነው። በምን አይነት መንገድ እንደማሳያቸው አላውቅም። ቆዳዬ የራሴ ፀጉር ነው። ብዙ ረጅም አይደለም ግን ፀጉር የራሴ ነው። ይሄኛው ያው ምንም የማወልቀው ነገር የለም። ግን ይሄ ማለት ሂውማን ሄር አልጠቀምም ማለት አይደለም። ሂውማን ሄር እጠቀማለሁ፣ ግን አሁን በዚህ ሰዓት ሂውማን ሄር አላደረኩም። እሺ ወደ ሌላው ጥያቄ ሳልፍ እንግዲህ ህይወት ላንቺ ምንድን ነው ማለት ግብሽ ምንድን ነው? አላማሽ ምንድን ነው? እስኪ አሁን ባለሽበት ላይፍ ወይም ህይወት ላይ ስኬታማ ነኝ ብለሽ ታስቢያለሽ ወይ? ባደረግኳቸው በለፏቸው ነገሮች ሁሉ ደስተኛ መሆኔን ሳረጋግጥ እኔም ምለፋው ደስተኛ ለመሆን ነው። ስለዚህ የህይወቴ ግብ ደስተኛ መሆን ነው። ሮል ሞዴልሽ ወይም አራያሽ ማን ነው? እስኪ ላንቺ ያንቺ አራያ ማን ነው? እናቴ ናት። ምንም ጥያቄ የለውም። እናቴ ሁሉም ነገር ያት። ምንም የትም ቦታ ላይ ሲሄድ ስለ እናቴ ከተጠየቅኩኝ የምናገረው ነገር ነው። ይሄ ያው ሲያንስባት ነው እንጂ አይበዛባትም። እንዲሁ እስካሁን በቆየሽበት የፊልም ዓለም ውስጥ የምታደንቂያቸው የምትወጃቸው የፊልም አክተሮች ወይም ተዋንያን እነማን ናቸው? እስኪ አንቺ ይበልጥ በጣም የምትወጃቸው አርቲስቶች እነማን ናቸው? ብዙም ወዳቸው እና ማደንቃቸው አርቲስቶች አሉ። ያው ሳያትን በጣም ነው ማደንቃት። ሁለተኛ ድለወርቅን በጣም ነው መወዳት፣ በጣም ነው ማደንቃት። ሶስተኛ አዩ ግርማን በጣም ነው መወዳት። አዩ ግርማ ማለት ዘመን ላይ ሶፊያ ሆና የምትሰራው ልጅ ማለት ናት። በጣም የሚገርም የአክቲንግ ችሎታ ነው ያላት። በዚህ አጋጣሚ ሳላደንቃት አላልፍም። ከወንድ የፊልም አክተሮች በወንዶች ደግሞ ቴዲ እንግዳ ሰውም በጣም ነው የምወደው፣ በጣም ነው የማደንቀው። የሚገርም ትወና፣ የሚገርም የአክቲንግ ችሎታ ያለው ልጅ ነው። በጣም ነው የማደንቀው ቴዲ እንግዳ ሰው። ሁለተኛ ባባ በጣም የሚገርም አክተር ነው። እሱም በጣም ነው የማደንቀው። በጣም ብዙ የምወድለት የአክቲንግ ችሎታ ነው ያለው። ሶስተኛ ግሩም ኤርሚያስ በጣም ነው እሱን የማደንቀው። በኦፕሬሽን ከወለድሽ በኋላ እንግዲህ በስንተኛው ቀን አገገምሽ? እኔ በሁለተኛው ቀን ተነስቻለሁ። ማለት ያመኛል፣ ግን በሁለተኛው ቀን ተነስቻለሁ። በትክክል ግን ሙሉ በሙሉ በሽታው የለቀቀኝ በነገራችን ላይ በጣም ነው የሚያመው፣ በጣም ነው የሚከብደው። ምንም አይነት ነገር መንቀሳቀስ አትችልም፣ ቀና ማለት አትችልም። ከባድ ነው። ብዙ ህመሞች አሉት። ነገር ግን ሙሉ በሙሉ የተሻለ በ10 ቀን ነው። አመሰግናለን ስለነበረን ቆይታ። አመሰግናለሁ ሰላም ተስፋዬ። ክቡራን የቻናሌ ቤተሰቦች እንግዲህ በዛሬው ቃል በቃል ሪያክሽን ቆይታዬ ሰላም ተስፋዬን ይዤላችሁ ቀርብ ያለው እንግዲህ በሌላ ፕሮግራም እስከምንገናኝ መልካም ቆይታ ይሁንላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። መልካም ቆይታ